ሰላም እንዴት ናችሁ? በተደጋጋሚ በተለያዩ ቤቶች ስናገር የነበረውን ዛሬ በዚህ ጋር ትንሽ ክሊር አድርጌ ልነግራችሁ ፈልጋለሁ። የሴቶች ስራ ከኢትዮጵያ ወደ ኢሚራት አመጣ የነበረውን እንዳቆምኩኝ በተደጋጋሚ በሳሪ ቤት፣ በሀቡ ቤት፣ በመሲ በጁዬ ቤት በተገኙት አጋጣሚዎች ሁሉ ማቆሜን ይቅርታ እየጠየቁኝ ተናግሬያለሁ። ለመዘግየታችን ላለመሳካቱ ይቅርታ ጠይቄያለሁ። ተስተካክሎ ከቀጠል ነው እንደምንቀጥል፣ አለበለዚያ ግን እያስተካከልኩ ብሩን እንደምንመልስ ተናግሬያለሁ። እያደረኩም ነው። አንድ ሁለት ልጅ አይደለም፣ 3 ልጅ አይደለም፣ ብዙ ልጆች ስለነበሩ ያው በተራ እየመለስኩኝ ነው። እየተሳካላቸውም ደግሞ እየመጡ ያሉ አሉ። ቢሆንም ግን ነገሩ ስላላስደሰተኝ ማቆምን ስለመረጥኩኝ ብዙዎቹን እየመለስኩኝ ነው። የዘገየባቸውም አሉ። ይቅርታ ጠይቄያለሁ። አንድ ሰው ስራ ሳይሳካለት ሲቀር ሰረቀ ማለት አይደለም። እኔ አልሰረኩም፣ አልለመንኩም፣ አልተበደርኩም። ምንም ያደረኩት ነገር የለም። ስራ ጀመርኩ፣ አልተሳካም፣ አቆም። ሳቆም ደግሞ ፕሮሰስ የጀመሩ ሰዎችን በስነ ስርዓቱ በተራ እየመለስኩኝ ነው። ነገር ግን አሁን ባልሆኑ ንግግሮች በሙና ብር የተበላችሁ፣ ሙና ብር በላች፣ አንቺ ሌባ፣ አንቺ ሀደ፣ አንቺ እኔ ምንም የሚመስለኝ ነገር የለም። ሲጀመር ምንም የሚመስለኝ ነገር የለም። እኔ የሚያሳዝኑኝ ልጆቹ ናቸው። እናንተ በምታወሩት ወሬ፣ በምትፈጥሩት ድራማ እዚህ ጋር ልጆቹን ማጨናነቃችሁ፣ ስጋት ውስጥ የበለጠ ስጋት ውስጥ መክተታችሁ፣ ከዛም አልፎ ተርፎ ደግሞ እዚህ ጋር መጥቶ የኔ ስም ሽምግልና ሌላ ጉዳይ ነው። ከዚህ በፊት መብረቁ 2-3 ጊዜ ሽምግልና አናግሮኛል። የሚመለስ መልሻለሁ። መረጃ መስጠት ያለብኝን ሰጥቻለሁ፣ ስርዓት ባለው መልኩ ማለት ነው። ትላንትና ግን መብረቁ ሲያስጨንቁት እሱ በከፈተው ቤት ገብተሽ በተለየ መልኩ ስሜ ስታስጠፊ የነበርሽው የከሌን በልታለች፣ ብራቸውን በላች፣ ማአት ነገር ስትይ የነበርሽ ሴት አለሽ። ልጆቹን ገደል ትከቻለሽ እንጂ ምንም የምታመጪው ነገር የለም። ማንም ሰው በማንም ቤት ገብቶ ብር ተበላው፣ ሙኒት ብር በላችኝ ካለ በህግ ጠይቃለሁ። የማንንም ብር አይደለም። እየመለስኩኝ ነው። ስራ አልተሳካም፣ እየመለስኩኝ ነው። ህዝብ ፊት ነኝ ያለሁት። እኔ ተደብቄ አይደለም ያለሁት፣ ሀገር ቀይሬ አይደለም ያለሁት። ፊት ለፊታቸው ያለው ሴትን ልጆቹ ላይ ቴንሽን እየፈጠርሽ ደንብ አታስለቅሻቸው። ጥሩ። አሁንም ቢሆን ያልተሳካላችሁ ብር የከፈላችሁ ልጆች በሂደት እከፍላለሁ። ምንም አይነት እስከዛሬም ለመለስኩላችሁ ምንም አይነት የቆረጥኩት ብር የለም። አሁንም ቢሆን አልቆርጥም። በተረፈ ግን ትርፍ ንግግር በመናገር መፍትሄ አለ ወይም ደግሞ የኔ ስም በማጥፋት መፍትሄ አለ ብላችሁ የምታስቡ ሰዎች ህግ ጋር እንገናኝ። እናንተም በህግ ጠይቁኝ፣ እኔም በህግ ጠይቃችኋለሁ። ከዛ በተረፈ እኔ የያዝኩትን ጉዳይ ከጥግ ጥግ አደርሳለሁ፣ ከዚህ አደርሳለሁ ብለሽ የምትይው አንቺ እኔ ሙና ካለውበት ቦታ አታንቀሳቅሽኝም፣ ነቅነቅ አታረጊኝም። አንቺ ከዚህኛው ግድግዳ እዛኛው ግድግዳ ትላጊያለሽ እንጂ እኔ ሙና ከቦታ ያልንቀሳቀስ። እኔ ይሄው ነኝ፣ እንዲሁ ነው የምኖረው። ስለዚህ ከዚህ በኋላ ማንም በዚህ መልኩ ስሜን ሲያነሳ በህግ ጠይቃለሁ። እንደ ማንኛውም ሰው ስራ አልተሳካልኝም፣ ፕሮሰስ ጀምረዋል፣ አቁሜ እየመለስኩኝ ነው። አለቀ።